ነደፍ ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኛ ሺህ ጊዜ እየተነደፍ ሺህ ጊዜ ጉድጓድ ላይ እየወደቅ ግን ጉድጓድ መሆኑን መረዳት ለምን ተሳነ? ሁላችንም ጥያቄ ነው። እሺ ሁለተኛው ጥያቄ ሙስሊሞች ገዳዮቻቸውን ለመለየት ሲቸገሩ ይታያል። ለምን? ሙስሊሞች ገዳዮቻቸውን ለመለየት የተቸገሩበት ምክንያት ምንድነው ነው? ዋናው ነገር ሙስሊሞች በተደራጀ ሁኔታና መሪ አልባ መሆናቸው ጥላቶቻቸውን የተማሩ ኃይሎች ኃላፊነቱን የሚወስዱ የሙስሊም ምሁራኖች የሙስሊም ዓሊሞች ይህንን ኃላፊነታቸውን ባለመወጣታቸው ሰዎች በሚገባው ሁኔታ የመረጃ ማግኘት መብታቸው ኃላፊነት ወስዶ የግንዛቤ ማስጨበጫ የማንቂያ አቅጣጫ የሚያሳያቸው በመሆናቸው በማጣታቸው ይሄ መሪ አልባ ትውልድ ስለሆነ ገዳዮች የገደሉት ሰዎች ወዳጅ ሆነው መተው ገለው ገዳይ ከሌ ነው ብሎ ለመጠቆም ድፍረቱን አገኙ ማለት ነው። እሺ ሶስተኛ የኢትዮጵያ ሙስሊሞች በዋናነት በአማራ ክልል የሚኖሩ ሙስሊሞች የማታገያ ማንነታቸው እምነት ወይስ ቋንቋ? ይሄ የሚገርምህ የአማራ ክልል ሙስሊሞች በተለየ ሁኔታ የተጠቁ ቢሆንም ኦሮሚያ ክልልም ሙስሊሞች በብዛት የሚጠቁበት ሁኔታ አለ። ሐረርም የሚጠቁበት ሁኔታ አለ። ሙስሊም በዚህ ሆኑ ቀጠናዎችም የመንግስትን መዋቅር ይጠቀማሉ። አጥቂ ኃይል ጽንፈኛው ኃይል የሃይማኖት ቤተክርስቲያኗን እንደጋሻ ይጠቀማሉ። ሶስተኛ ትልቁ ጋሻቸው ባለሀብቶችን ይጠቀማሉ። ማህበረ ቅዱሳን የዚህ ጽንፈኛ ኃይል የበጀት ምንጭ ነው። የስትራቴጂክ ዋና ነዳፊ ነው። ሙአተዋህዶ የማህበረ ቅዱሳን አንድ ክንፍ ነው። በግልጽ ቋንቋ ወጥተው ነግረው ነው በመረጃም ማለት። ስለዚህ የኢትዮጵያ ሙስሊሞች እስካሁን እንደተለመደው አባቶቻችን ሲያደርጉት እንደነበረው ሃይማኖታችን ማንነታችን ነው። ሃይማኖቴን ያላከበረ ሰው አማርኛ ቋንቋ በመናገር ሊያከብር እንደማይችል አስረግጠን ማወቅ አለብን። እስቴ ማሳያ ነው። ጎንደር ማሳያ ነው። ሞጣ ማሳያ ነው። ያሁኑ የመካነ ሰላሙ ምንም በአደባባይ የሚካድ አይደለም። መሆኒ ላይ ተጨፍጭፈዋል። ራያ ላይ ተገለዋል ሙስሊሞች። ለምን? ሙስሊም በመሆናችን በመገደላችን ሌሎቹ ሰዎች አይ እከሌ ስለሆንክ የተገደልኩ ብሎ ሲያጃጅልህ ለመጃጃል መሞከር የኛን ሞኝነት የኛን ቀናኢነት ባዶ ምኞት መሆኑን ያሳብቃል። ማንንም ልንወቅስ አይገባም። ሃይማኖታችን ላኢላሃ ኢላላህ ሙሐመድ ረሱላህ ያለ ሰው የታዘዝነው ሙስሊም ያልሆኑ ጭቁን ህዝቦችን ነፃ ለማውጣት የተላከ ነብይ ነው ያለን ማለት ነው። ሃይማኖታችን የተጨቆኑ ህዝቦችን ነፃ የማውጣት ግዴታ ያለብን እኛ ላይ ነው። እንኳን ራሳችን እንድንጨቆን ዝም እንድንል የሰው መብት ማንነካ መብታችንና አሳልፈን የማንሰጥ ሃይማኖታችን ያስተማረን እንደሱ ነው። ኢስላም ግልጽ መመሪያ ያለው። ስለዚህ ሰዎች ሲገሉ ሲዘርፉ ቁመህ የምታለቅስ ከሆነ ለቅሶ ቀጣይ ይቀጥላል፣ መቆሚያ የለውም ማለት ነው። ስለዚህ ኢስላም ተመጣጣኝ እርምጃን አሲኑ ቢሲኒ ብሎ በብዙ መንገድ ይናገራል ማለት ነው። ተመጣጣኝ እርምጃ አይኑን ያጠፋ ሰው አይኑን ነው ተመጣጣኝ እርምጃ ነው። ይሄ በሀገረኛ ህግም በዓለም አቀፍ ህግም የተመጣጠነ እርምጃ መውሰድ መብት ነው። እንደውም በህግ ደረጃ ሰው ሲገደል ሲጎዳ አይደለም የራሱን ወገን ሰው ሲሞት ሲጎዳ አለመከላከል ወንጀል ነው። ስለዚህ ሃይማኖታችንን ከሃይማኖታችን የሚበልጥ ነገር እንደሌለ አምነን ኦሮሞኛ ቋንቋ ምናወራ፣ አማርኛ ቋንቋ ምናወራ፣ ትግርኛ ቋንቋ ምናወራ ላኢላሃ ኢላላህ ሙሐመድ ረሱላህ የሚለውን በማስቀደም አንድነታችንን በማጠናከርና ሊመሩን የሚችሉ ተቋማችንን ደካማ የሆነበት ምክንያት አንድነታችንን ምሩን ብሎ ተቋሙ ላይ ጫና በመፍጠር ተቋሙ ላይ ያሉ ሰዎች ሩህ ያላቸው ሰዎች ወደፊት እንዲመጡና ኃላፊነቱን የማይወጣ ኃይል ካለ ደግሞ ኃላፊነት የሚወጣ ሰው እንዲፈጠር ማድረግ የማህበረሰቡ ግዴታ ነው ማለት ነው። እሺ አመሰግናለሁ። አራተኛ ጥያቄያችን የኢትዮጵያ ሙስሊሞች የበላይ ጠባቂ ወይም ወኪል
ማን ነው ብለህ ታስባለህ? ማንስ ቢሆን ይሻላል ትላለህ? የኢትዮጵያ ሙስሊሞች የበላይ ጠባቂ ወይም ደግሞ መሪያቸው ማን ነው ከተባለ እንደ እስላም የሙስሊሞች መሪ ዑለሞች ናቸው። የሙስሊም መሪዎች ዑለማ ነው። እነሱም በግልጽ ቋንቋ ዑለሞቹ እስልምናን እዚህ ያደረሰው ዑለማ ነው በተደጋጋሚ ሲገለጽ ይሰማል። በክፉ ቀንም አልዑለማው ወረሰቱል አንቢያ የተባለው በአማን ቀን ብቻ አለመሆኑን ደግሞ ግንዛቤ መውሰድ ያለባቸው። ዋጋ የሚያስከፍልም ሲሆን ዋጋ ለመክፈል ፈቃደኛ መሆን አለባቸው። መስጊድ ማሰገድ ብቻ ሳይሆን ቂራአት ማቅራት ብቻ ሳይሆን ክፉ ቀን ሲመጣ ከክፉ ቀን ፊት መስዋዕትነት የሚያስከፍልም ነገር ሲመጣ እስልምናቸውን ጠንቅቀው ባወቁ ልክ ከፊት ሆነው ማህበረሰቡን መታደግ ማንቃት የዑለሞቹ ግዴታ መሆኑን ደግሞ መዘንጋት የለብንም። ስለዚህ ዑለሞች ናቸው የመጀመሪያ የሙስሊሙ መሪ። ስለዚህ ዑለሞቹ መሪነታቸውን ኃላፊነታቸውን መወጣት አለባቸው። ያለዛ አላህን ፊት ይጠየቃሉ፣ ማህበረሰቡም ይጠይቃቸዋል። ሌላው የሙስሊም ምሁራኖች ዑለሞቹን ብቻ ተስፋ በማድረግ ቆሞ መጠበቅ የለበትም ብዬ አስባለሁ። የሙስሊም ምሁራኖች ድርሻቸውን መወጣት አለባቸው። ኃላፊነታቸውን ወስደው የጽንፈኛ ኃይሎች መሪዎች በየድርሻ ኃላፊነት ተከፋፍለው ተደራጅተው እንደሚታገሉ ሁሉ እኛም ተደራጅተን መሪ በመሪ ደረጃ የሚናበብ መሪውን የሚያከብር ብቃት ያለው ጥራት ያለው ታማኝ የሆነ ለድኑ የሆኑ መሪዎችን በማፍራትና በመምራት መታገል ለነገ የማይባል ጉዳይ ነው ማለት ነው። አምስተኛው ጥያቄያችን የኢትዮጵያ ሙስሊሞች ለቀጣይ እጣ ፈንታቸው ምን ማድረግ አለባቸው? ማንስ እንዲወስንላቸው ይጠብቃሉ? የኢትዮጵያ ሙስሊሞች እጣ ፈንታ መወሰን ያለባቸው ራሳቸው የኢትዮጵያ ሙስሊሞች ነው። ከሰማይ የሚመጣ ኻሊድ ብን ወሊድም ሆነ ዑመር ብን ኸጧብ አይመጣም። ጀግና ይወለዳል፣ ይሞታል፣ ያድጋል። ስለዚህ ጀግና የሆኑ ሰዎች ጀግነታቸውን አውጥተው ለሙስሊም ማህበረሰብ ጀግነታቸውን እንዲያሳዩ ጀግንነት ገንዘብ ያለው ሰው ገንዘቡን በመለገስ ጀግና መሆን፣ ዕውቀት ያለው ሰው ዕውቀቱን ሳይሳሳ ማህበረሰቡን መታደግ፣ ቅድመ ትንተና ቅድመ ሴራ መስራት። ኢስላም ምን ይላል? ችግር ከመከሰቱ በፊት ቅድመ ጥንቃቄ ላይ ኢስላም ምን ይላል? ችግር ከተከሰተ በኋላ ምንድነው መፍትሄው? ቀጣይስ ምን ማድረግ አለበት የሚለውን ኢስላም አቅጣጫ ስለሚሰጥ ይሄንን በዚህ መልክ ራሱን እጣ ፈንታውን መወሰን ያለበት ራሱን። ማንንም መውቀስ የለብንም። እነሱ ቢገሉን ቢዘርፉን እየገደሉንም ያለ እየዘረፉንም ያለ ገለው ገዳይ ሌላ እንድንፈልግ እንድንንከዋረር ሲሞክሩ ገዳዮቻችን እነማን እንደሆኑ ዘመኑ የቴክኖሎጂ ነው። የት ነው እንደገደሉ መቼ እንደገቡ ስንት ሆኖ እንደገደሉን አካባቢ ያለ ሰው ከፍርሃት ወጥቶ ሁሉም ቦታ ላይ ያለ ሰው የሙስሊሞችን ገዳዮች፣ ሰው በላዎች፣ ዘራፊዎች፣ ሌቦችን በመረጃ ሰንዶ ለሚመለከተው አካል ማቅረብ አለበት ባይ ነኝ። ስለዚህ እጣ ፈንታችንን መወሰን ያለብን እኛው ራሳችንን እንጂ ማንም ለራሱ ሲል ነው የሚታገለውና የመንግስት ግዴታ ቢሆንም መንግስት ግን ከኛ በላይ የኛን እጣ ፈንታ እንዲያስከብርልን መመኘት የዋህነት ስለሆነ እነሱ የያዙትን ይዞ ራስን መከላከል መብት ነው። እነሱ የታጠቁትን መታጠቅ፣ እነሱ የሚያደርጉትን ግፍና በደል እጃቸውን ይዞ ማስቆም ካልሆነ ተመጣጣኝ እርምጃ መውሰድ ለነገ የማይባል ግዴታችን መሆኑን ማመን ይጠበቅብናል። ይህ ሲባል ግን ሁሉም እየተነሳ ሳይሆን ማድረግ ያለበት ተደራይተን ዕውቀት ያለው በዕውቀቱ፣ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ በመሪ ተቋም ደረጃ መሪ ማለት የግድ መጅሊስ ብቻ አይደለም። መጅሊስ ብቻ አጠብቁ። ከመጅሊስ የተለየ ብቃት ያለው ለእምነቱ ቀና የሆነ የሚያስከፍለው ዋጋ ሁሉ ለመክፈል ከአባቶቻችን ከታሪክ እንደተማርነው ኢስላምን እዚህ ያደረሱት ሙተው ተሰውተው አገር ለቀው ብዙ ስቃይ ደርሶባቸው የቅርብ ጊዜ ትውሳችን ስለሆነ እውነት የሚያስከፍለውን ዋጋ ለመክፈል ሳንሳሳ ከሆነ እንደምናሸንፍ ክብራችንን እንደምናስጠብቅ የሌሎችን ጭቁን ህዝቦች ማስጠበቅ እንደምንችል እርግጠኛ ሆነን መናገር ይቻላል። የሀገራችንን ሰላም ማረጋጋትና ማስፈን የምንችለው እኛው የኢትዮጵያ ሙስሊሞች መሆናችንን ማስገንዘብና መረዳት ይጠይቃል።